ረጅም 22 ዓመታት የልብ ስብራት፣ ትችቶች፣ ተስፋ መቁረጦች እና መጨረሻም ታሪክ ተሰራ። መድፈኞቹ የለንደንን ሰማይ በደስታ ቀይረውታል። አርሰናል የ2025-2026 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ማክሰኞ ዕለት ማንቸስተር ሲቲ ከቦርንማውዝ ጋር አቻ መለያየቱን ተከትሎ ጥበቃው አብቅቶ ዋንጫው ወደ ሰሜን ለንደን መመለሱ ታውቋል። ዛሬ በዚህ ቪዲዮ አርሰናል ካለፉት ዓመታት ሁለተኝነት ተምሮ እንዴት ይህን ታሪካዊ ስኬት ሊያሳካ እንደቻለና ከጀርባው ያሉትን ያልተሰሙ ሚስጥሮች በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዝርዝሩ። ይህ ድል በአንድ ጀንበር የመጣ አይደለም። አርሰናል ባለፉት ሁለት የውድድር ዓመታት እስከ መጨረሻው ሰዓት ተፋልሞ በለንደን ውርጭ ዋንጫውን ለሊቨርፑልና ለሲቲ አሳልፎ ሰጥቶ ነበር። ብዙዎች አርሰናል ሁል ጊዜ ማሸነፍ ሲቃረብ ይልፈሰፈሳሉ እያሉ ይተቹ ነበር። ነገር ግን ዘንድሮ የሚካኤል አርቴታ ስብስብ ያሳየው ነገር ቢኖር ፍጹም የአእምሮ ጥንካሬን ነው። ቡድኑ ከስህተቱ ተማረ። ወሳኝ በሆኑ የሜዳ ውጪ ጨዋታዎች ላይ ነጥብ መጣል አቆመ። የባለፈው ዓመት ቁስል ለዘንድሮ ስኬት ትልቅ ማገዶ ሆነላቸው። የዚህ ታሪክ ዋና መሐንዲስ ሌላ ማንም ሳይሆን ሚካኤል አርቴታ ነው። ክለቡን ከተረከበበት ጊዜ ጀምሮ ሂደቱን እመኑ፣ ትረስት ዘ ፕሮሰስ እያለ ደጋፊውን ሲያጽናና የነበረው አርቴታ ዛሬ ቃሉን ጠብቋል። በታክቲክ ብስለቱ፣ በዲሲፕሊንና በክለቡ ውስጥ በፈጠረው የአንድነት መንፈስ የአርሰናል ታላቅነት መለሰ። ክለቡም ለዚህ ውለታው ምላሽ ለመስጠት አሁን ላይ በዓለም ላይ ከፍተኛ ተከፋይ ከሚያደርጉት አሰልጣኞች ተርታ የሚያሰልፈውን አዲስ የረጅም ጊዜ ውል እያዘጋጀለት ይገኛል። አርቴታ ለአርሰናል ከክለብ አሰልጣኝነት በላይ የለውጥ ምልክት ሆኗል። ነገር ግን ለአርሰናል አከባበሩ ገና አልተጠናቀቀም። አዎ ፕሪሚየር ሊጉን አረጋግጠዋል። እሁድ ከክሪስታል ፓላስ ጋር ከሚያደርጉት ጨዋታ በኋላ ዋንጫቸውን ያነሳሉ። ነገር ግን ከፊት ለፊታቸው ትልቅ ታሪክ የሚሰራበት ሌላ ፊልም ይጠብቃቸዋል። በመጪው ግንቦት 30 በቡዳፔስት አርሰናል ከፈረንሳዩ ኃያል ፒኤስጂ ጋር ለሻምፒዮንስ ሊግ ፋይናል ይገናኛል። ዘ አትሌቲክ እንደዘገበው ከሆነ ቡድኑ የሀገር ውስጥ ዋንጫውን በማረጋገጡ አሁን ሙሉ ትኩረቱን ወደ አውሮፓ መድረክ አዙሯል። ድርብ ድል የማሳካት እድላቸው እጅግ ሰፊ ነው። ከቲየሪ ኦኖሪ፣ ከፓትሪክ ቪዬራና ካልተሸነፈው የ2004 ስብስብ በኋላ ሰሜን ለንደን እንዲህ በደስታ ስትሞቅ የመጀመሪያዋ ነው። አርሰናል በይፋ ተመልሷል። እናንተስ የአርሰናል ደጋፊዎች የዘንድሮ የዋንጫ ድል እንዴት ትገልጹታላችሁ? አርሰናል ፒኤስጂን አሸንፎ የሻምፒዮንስ ሊግ ዋንጫውን ማንሳት ይችላል? ግምታችሁን በኮሜንት መስጫው ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።